እና ወንዶች ቪዲዮ እስከ መጨረሻ እዩት ከቻላችሁ። አጭር ቪዲዮ ነው የምሰራው፣ ረዥም ቪዲዮ አይደለም። እና እውነት ትጠቅማችኋለች። ምንድነው እንጂ ብዙ ሰው በተለይ እቺን ቅባት እያወኳት ለመጀመሪያ ጊዜ ዮኒ ማኛ ነው እቺን ቅባት ሲናገር የሰማኋት ማለት ነው። እኔ ፀጉሬ ሊወልቅ ስለነበረ ለብዛት ትጠቅማለች። እኔ ብዛቱን ያን ያክል እንትን ባላ እና ለብዛትም ትጠቅማለች ለሚነቃቀል ፀጉር። እኔ ግን የጠቀመኝ መነቃቀሉ ላይ ሰርቶልኛል። ገባችሁ? አጠቃቀሙ እንዴት ነው? እዚህ ላይ ተጽፎላችኋል አጠቃቀሙ ማለት ነው። እስክራብ አድርጋችሁ እና እኔ ለመጀመሪያ ጊዜ እንዴት ነው የተጠቀምኩት? በእንትን እንደዚህ ትሪትመንት ለፀጉሬ የምሰራቸው ነገር ላይ ትንሽ ጠብ በማድረግ ነበረ ስጠቀም የነበረ ከሌላ ቅባት ጋር አደባልቄ ማለት ነው። ግን አሁን ግን የተጠቀምኩት ለውጡን ያየሁት ማለት ነው። ሁለቴን የተጠቀምኩት እንዴት ነው? ዝም ብዬ በምቀባት ከታጠብኩ በኋላ የምቀባው ተቀብቼ የምተው ፀጉሬ ላይ ከሱ ጋር ነው የተቀባሁት እና መነቃቀሉ በጣም ቀንሶልኛል። የእውነት ምንድነው ስሟን ስክሪንሾት አድርጎ ባታና ኦይል ነው የሚለው። እኔ እንትን ላይ አስገባላችኋለሁ፣ ቪዲዮ ላይ ፎቶን አስገባላችኋለሁ። ባታና ለውጥ አለው፣ ተጠቀሙ። በተለይ የሚነቃቀልባቸውን በጣም እየተነቃቀለብኝ ነበር ያስቸገረኝ ፀጉሬ። አሁን ደህና ነው። እንዲህ ስይዘው ራሱ ይነቃቀል ነበር። አሁን ደህና ነው በእውነቱ ከሆነ። ይሄ አሁን ታጥቤ አድርጌበታለሁ፣ ለውጥ አግኝቼበታለሁ። ከጠቀማችሁ ሼር አድርጉ። ተጠቅማችሁ የምታውቁ ደግሞ ካላችሁ ለውጡን ኮሜንት ላይ አሳውቁ። አንድ ጅጋ ቅባት ደግሞ አስተዋውቃችሁ እሱን ከተመቻችሁ ይኸውላችሁ። ይሄ ግሮ ማጂክ ሱፐር ግሮ ማጂክ ነው የሚለው፣ ሱፐር ግሮ ነው እና እውነት እኔ ከብሉ ማጂኩ ይሄኛው ነው ብሉ ማጂክን ተጠቃሚ ነበርኩ፣ ተጠቅሜ ያለሁኝ። ግን ይሄኛው ላይ ነው ለውጥ ያገኘሁት። ለምን ፀጉሬ ያን ያክል አይወልቅም። ብሉ ማጂክ ስቀባ ከእጄ ጋር የሚወልቅ ፀጉሬ ያለ፣ አሁን ግን ይሻላል ትንሽ።